ቁራሌው አሮጌ ጫማ ያለው አተ ቁራሌው እስቲ ምን ቆይ ምንድነው መሸጥ የፈለግሽው ወይስ ዕቃ ልገዢ? ይሄን ስንት ትለዋለህ? እንጀበና ምን ላደርገው እንዴ? ገና አዲስ እኮ ነው። አቦ በእናትሽ ስራ እኮ ነው ያዝኩት። ባይው ሌላ ዕቃ አንተ በቃ ሂድ። ምን እየሰራሽ ነው እዚህ? ምንም ደግሞ ይሄ ቆራሌው እዚህ ምን ይሰራል? እውነትም እዚህ ምን ይሰራል? እስቲ ኳላሽ የደበቅሽ ምንድነው እንዴ? ኧረ ምንም አይደለም አልኩ። አንቺ እንዳልመታሽ እሺ። እንደዚህ ጀበናው እኮ ጀበናውን ልትሸጪው ነበር? ኧረ አይደለም ወንድሜ ደግሞ እኮ ጀበናውን ለቆራሌው ልትሸጪው። ኧረ እንደምታስበው አይደለም። ይሄን ነገርማ ስለማየንም ነግራት። ኧረ አንተ አይደብርም እንዴ? ኧረ እንዴ እኔ ከአመት ወደ አመት እንዴ አንዴ ጫማና ዩኒፎርም እየለበስኩ እንዴ አላሳዝናችሁም እንዴ? ሴትዮ ዝም በይ። ዩኒፎርም የሚሰጥሽ መንግስት እንደሆነ አትርሺ። እሺ ተውና እኔ ከአመት እስከ አመት አንድ ጫማ ብቻ ለብሼ ከአመት እስከ አመት በቃ የካቻምና ጫማ እኮ ነው ዘንድሮም ልበሽ የተባልኩት እንዴ አይደብ። እሺ ጫማ እንደገዛልሽ ትፈልጊያለሽ እንዴ? አዎ ይሄ ቪዲዮ ብዙ እይታ አግኝቶ 10,000 ፎሎወርስ ከገባን ጫማሽን እገዛልሻለሁ። ግን እኮ 10,000 በይ እንግዲህ ጀበናው እንደሰበርሽው ለማዬ መናገር አይቀርም። እማ ኧረ ወንድሜ ስሙትልህ እማዬ እዚህ ጋር ጀበናውን ሰበር። ፋሚሊዎቼ 10,000 ፎሎወር ትንሽ ነው። በቃ አፍጥኑትና እኔም አዲስ ጫማ ይገዛል። እናንተ ልጆች ጀበናውን አይታችኋል? ወይኔ ተገደልኩ።